ይሄ ስብስብ አብሮነት የሚባለው እንደው ለሚፈለገው ጠንካራ ተወዳዳሪ ፓርቲ ሆኖ ይወጣል ወይ የሚለው ተስፋ እንግዲህ እስካሁን አልታየኝም። በአንተ እይታ ምን ትጠብቃለህ የሚለውን እስኪ ካንተ ልስ አዎ ሰምቻለሁ። አድብራኔ እንግዲህ አቶ ልደቱ አያሌውና ጀዋር መሐመድ አጀንዳ አውጡ። በተለይ ይሄ በየነ መረብ ነው የሚባለው ኦንላይን ላይ አይጠፉም ሌላ ስራ ስላላቸውም ኢንፋክት እንደዚህ ካልሆነ እንደዚህ ላይ መተው ካልተነፈሱ ሌላ መተንፈሻ ስለሌለ መፈንጫን ያደረጉት የነዚህ ስብስብ ናቸው። አብሮነት የሚባለው አሁንም እነዚህ ናቸው። አክቲቪስት ታዋቂ አክቲቪስት ይባላል። ማን ነው? ጀዋር። አውቶማቲካሊ እናውቀዋለን ጀዋር ነው። በኦላ በኩል እንትን ገሌ ነው እኔ ስሙን አላስታውስም። ሰውየው እሱ ነው። ይመጣል አፍሮውን ከፍክፎ አበጥሮ ቁጭ ብሎ ያወራልሻል። በቃ አለቀ። ምንድነው ከአቂም በላይ ነው የሚያወራው ሰውየው። 100,000 በላይ ወታደር አለን ይላል። 100,000 በላይ ወታደር ይዞ አንድ ቀበሌ ነፃ አላወጣም። አሁንም ስታንዴ ያው ነው። ያንኑን የሞተውን መንቀሳቀስ ያልቻለውን ሬሳውን እንደገና ነፍስ ይዘራበትና ይሄዳሉ የሚል ፖለቲከኛ የትም አይደርስም። ሞቷል።